ወጣና እንደ ሸምባቆ ተንከባለለ እንደ መቁጫ። ብልጽግና አቶ ጌታቸው ረዳን በማስኮብለሉ የፖለቲካ ጡንቻው የጨመረ መስሎ ታይቷል። ትግራይ ህዝብ ደግሞ ግም ለግም አብረህ አዝግም እያለ ነው። አንዳንድ ሀያሲያንም የጌታቸው ነገር ወጣና እንደ ሻምባቆ ተንኮባለለም እንደ ሙቀጫ በሚል አባባል እየገለጹት ይገኛሉ። የት ይደርሳል የተባለው ሰው ብልጽግና ሰፈር መገኘቱ ያሳዝናል። ምንም ቢሆን የዘር ማጥፋት ወንጀል ከፈጸመው ቡድን ጋር ይገጥማል ብሎ የሚገምት ሰው አልነበረም። ይባስ ብሎ ፊቱን በጨው አጥቦ በሚዲያ ቀርቦ እየተንቦራጨቀ ነው። ለነገሩ ጌታቸውን በቁም ነገር መውሰድ አይቻልም። ነገ ተመልሶ ሰምታታ ነበር እንደማይለን እርግጠኞች መሆን አንችልም። አቶ ጌታቸው የብልጽግና አበባው ከረገፈ በኋላ መቀላቀሉ ደግሞ ይበልጥ ያሳዝናል። አተርፍ ባይ አጉዳይ አድርጎታል። አብይ አህመድ አፍለኛ ጉሎት እያለው በተቀላቀሉት ሰዎች ይሻላሉ የሚሉ ሀያሲያን ትክክል ናቸው። በወቅቱ የተቀላቀሉት ሰዎች ለውጥ ጠብቀው ሊሆን እንደሚችል የሚገመት ነው። አብይ ሙሴ በተበለበት ሳምንት ብልጽግናን መጠጋት ለጸጸትም እድል ይሰጣል። አንዳንድ ግምቱ የፖለቲካ ሰዎችም በይቅርታ ወደ ህዝብ የተመለሱት ለዚሁ ነው። ጥቂት የማይባሉ በሂደት ራሳቸውን ነጻ ሲያወጡ ተመልክተናል። ታዬ ደንዳ የአብይ አህመድን አርሜንነት አውግዞ ተሰናብተዋል። የአቶ ገዱ አንዳርጋቸውም ከአብይ ጋር በመስራታቸው ጸጸታቸውን ገልጸዋል። አቶ ጌታቸው የአብይን እጅ መሳም የጀመረው ሌሎች እየሸሹ ባሉበት ወቅት መሆኑ አሳዛኝ ያደርገዋል። የኢትዮጵያ ህዝቦች መደመር የሚለው የእርግማን ቃል ነው ብሎ ቃሉ መናገር በተጸየፈበት ወቅት ጌታቸው ተደማሪ መሆኑ በቁሙ የሞተ ሰው ሆኗል። አሁን አብይ አህመድም ቢሆን መደመር የሚለውን ቃል በረሳበት ወቅት አዲስ ተደማሪ መሆን ላልቃሽም አይመችም። አነጋጋሪ የሆነው ለዚህ ነው። የሰሞኑን የአቶ ጌታቸው ድርጊቶችና ሸሞቱ ጭምር ብዙ ጥያቄዎች ቀስቅሰዋል። በፋናና በሌሎች ሚዲያዎች ላይ የሰጠው ቃለ መጠይቅም አነጋጋሪ ሆኗል። በማህበራዊ ሚዲያ ከተነሱት ጥያቄዎች ጥቂቶቹ ሰውየው ማለት አቶ ጌታቸው የትግራይን ህዝብ የካዱ ከመቼ ጀምሮ ነው? ለመሆኑ አቶ ጌታቸው ህወሓት ሆኖ ያውቃል ወይ የሚሉ ናቸው። አሁን ሲታይ መላ አንደበቱ ብልጽግና የሚል በመሆኑ ከብልጽግና ጋር የተደመረው ከመቼ ጀምሮ ነው? ከሁሉም ጥያቄዎች ይበልጥ ትኩረት ያገኘው ደግሞ ጌታቸው ወደ ብልጽግና መቀላቀሉ ለብልጽግና ያስገኛለት የፖለቲካ ትርፍ ምንድነው የሚል ነው። ፖለቲከኛው አቶ ልደቱ አያሌው ብልጽግና ጌታቸውን ማግኘቱ ትልቅ አሳ ማጥመዱን ይገልጻል። የአቶ ልደቱን ሀሳብ የሚቃወሙ ደግሞ 4 ኪሎ የደረሰው ጌታቸው ክብሩን የሸጠ ፖለቲካ ስብዕናውን የላጨ ራቁቱን የቀረ በአንዳንዶቹም የሞተ ፈረስ ጋር በማመሳሰል ጌታቸውንና ብልጽግና አብረው የተሸነፉ ናቸው ብሎ ይከራከራሉ። ፖለቲካ ካፒታል ማለት ምንድነው? ፖለቲካ ካፒታል ሲባል አንድ የፖለቲካ ሰው ለአንድ ማህበረሰብ ባደረገው እወንታዊ አስተዋጽኦ ያጠራቀመው ክብር፣ ተቀባይነትና ሞገስ ነው። አንድ ሰው ወይም ፖለቲካ ቡድን በተለያዩ ወቅቶች ለማህበረሰብ ጥቅም፣ ለዲሞክራሲና ለልማት ባደረገው አበርክቶ ለከፈለው መስዋዕትነት የሚሰጥ እውቅና ፖለቲካ ካፒታል ይባላል። ፖለቲካ ካፒታል እየተገነባ የሚሄድ ነው። ከማህበረሰቡ ጥቅም ጋር ከሚጻረር ተግባር መራቅ ይጠይቃል። አንድ ታጋይ በታጋይነቱ መዝለቅ ከቻለም የፖለቲካ ካፒታሉ ሳይነካ ክብሩ ሳይቀንስ ይሰናበታል። ለምሳሌ ኔልሰን ማንዴላ በደቡብ አፍሪካ ነጮችና ጥቁሮች ዘንድ ጥልቅ ክብር አለው። በዓለም ደረጃም የአፓርታይድ ስርዓት የታገለ ለዲሞክራሲና ለሰብአዊ መብት ላደረገው ትግል ክብር ተችሮታል። በነጻና ፍትሃዊ ምርጫም የአገሪቱ ፕሬዝዳንት ሆነው አገልግለዋል። በሰላማዊ መንገድ ስልጣን ለአዲስ ትውልድ አስረክበዋል። የፖለቲካ ካፒታል የሚባለውም ይህ የተጠራቀመ ክብር ነው። ከዚህ አንጻር የአቶ ጌታቸው ካፒታል ምን ነበር የሚለው ጥያቄ ማየት ግድ ይለናል። አሁን ወደ ኦህዴድ ሲቀላቀል ይዞት የመጣው ካፒታልስ ምን ያህል ይሆናል? የትልቁን አሳ ትርክት የምናየውም ከዚህ አንጻር ብቻ ነው። መጀመሪያም የአቶ ጌታቸውን የፖለቲካ ካፒታል ማወቅ ያስፈልጋል። ይህ ለማወቅ የምንገደደው ጌታቸው ለኦህዴድ መንደር ይዞት የመጣው እድል ካለም ለመረዳት ነው። የትግራይ ህዝብ በህዝባዊ ትግል ለተሳተፈ ሰው ክብር ይሰጣል። ቀድሞው ህወሓት ለነበሩ ታጋዮች ወደ ተቃራኒው ጎራ እስከ ኮበለሉ ድረስ ክብራቸውን አይነሳቸውም። እስከ ቅርብ ጊዜ ድረስ አቶ ስዬ በትግራይ ህዝብ ዘንድ ክብር ነበራቸው። ሆኖም በቅርብ ጊዜያት ከኦህዴድ ጋር በመሰለፉ ከትግራይ ህዝብ ልብ ወጥተዋል። አቶ ገብሩ አስራት ከትግራይ ህዝብ ጋር የተለያየው በመስቀል አደባባይ ከትግራይ ህዝብ
ጠላቶች ጋር ሰልፍ በመውጣቱ ነው። የአቶ ልደቱ አያሌው ፖለቲካ ካፒታልም በሂደት እየተገነባ በመሄድ ላይ መሆኑ እናያለን። የመሀል ፖለቲካና የሰላማዊ የፖለቲካ ትግል የራሱ መለያ ያደረገ ሰው ነው። የፖለቲካ ካፒታል ምን እንደሆነ ከተመለከትን ዘንድ የአቶ ጌታቸውን አብረን እንመዝናለን። አቶ ጌታቸው የቅርቡ የፖለቲካ ክስተት ነው። አብይ አህመድ ወደ ስልጣን ከመምጣቱ በፊት በፖለቲካው መስክ ብዙ እውቅና አልነበረው። በፖለቲካ ድርጅት ውስጥም ተሳትፎ አልነበረውም። የህወሓት የፖለቲካ አመራር የሆነው አቶ ኃይለማርያም ደሳለኝ ጠቅላይ ሚኒስትር ከሆነ በኋላ የመንግስት የኮሙኒኬሽን ኃላፊ ሆኖ ተሾመ። ሆኖም የኦሮሚያ ወጣቶች ትግል 4 ኪሎን ሲነቀንቅ ሰይጣኖቹ ወደ ጎዳና ወጡ ብሎ በመዝለፉ ከቃል አቀባይነቱ ተነስቶ መቀለ ገባ። አቶ ጌታቸው መቀለ ከሄደ በኋላም ያልተገረዙ አንደበቶችም የትግራይ ጠላቶችም መባዛት ጀመሩ። አቶ ጌታቸው ያልተመረጠን የአብይ አህመድ ጋር ለመስራት እንደማይቻል የገለጸበት ሁኔታም ብዙ ሰው ያስታውሰዋል። አቶ ጌታቸው የፖለቲካ ውልደት የትግራይ ህዝብ የመከተ ትግል ላይ በነበረበት በአብይ የጄኖሳይድ ጦርነት ነው። በወቅቱ የትግሉ ቃል አቀባይ ሆኖ አገልግለዋል። ይበልጥ ወደ መሪነት የመጣው ግን የህወሓት ተደራዳሪ ሆኖ ፕሪቶሪያ ሲላክ ነው። የትግራይ ጊዜያዊ አስተዳዳሪ ሲሆን ደግሞ ካፒታሉ እየጨመረ መሰለ። ሆኖም የጊዜያዊ አስተዳደር ኃላፊነት እንደተሰጠው ከትግራይ ብሔራዊ ጥያቄዎች መላተም ሲጀምር ፖለቲካ ካፒታሉ ማሽቆልቆል ጀመረ። ይባስ ብሎ የአብይ አህመድ መንግስት ትግራይን ለመቆጣጠር የያዘውን ፕሮጀክት የማስፈጸም ኃላፊነት ተሸክሞ መንቀሳቀስ ጀመረ። ህወሓትን የትግራይን ሰራዊትን ለማፍረስ የሄደበት ርቀት ከህዝቡ ነጠለው። ህዝበኛ ለመሆን ያደረገው ሙከራም አጋላጭ ነበር። የትግራይ ህዝብ ለኃላፊነት የማይመጥን ሰው መሆኑም የታዘበው ያኔ ነው። ከዛ በኋላ ያለው ታሪክ የክህደት ታሪክ ነው። ከትግራይ ወጣቶች ጋር ተፈታ። የትግራይ የፖለቲካ ካፒታል የህወሓት ፖለቲካ መሆኑን ረስቶ ዳርዳር መሄድ ሲጀምር ውድቀቱ ተፋጠነ። በመሆኑ ህወሓትን ለመቆጣጠር የሞት ሽረት ትግል ተካሄደ። በዚህም ትግልም ተሸነፈ። የጌታቸው ኩብለላ አንድ ሰው ፖለቲካ አቋሙን የመቀየር መብት ያለው ቢሆንም ጄኖሳይድ ከፈጸመው መንግስት ጋር ፍጥምጥም መፈጸም ግን በክህደት ደረጃ የሚመዘገብ ነው። ከአምባገነን መንግስት ጋር ማበር የነበረህን የፖለቲካ ካፒታል በዜሮ ማባዛት ነው። ወደ ተሻለ ፖለቲካ መቀላቀል ያለ ነው። ብልጽግና አምባገነንን ሁሉን የፖለቲካ ተቋማት ቁጥጥር ያስገባ ትንሽ ነጻነት የማይፈቅድ መንግስት ነው። ነጻ የፖለቲካ ቡድን፣ ነጻ ሚዲያ፣ ነጻ ማህበረሰብ በነጻነት መናገር መደራጀት አይፈቅድም። በኦሮሚያ፣ በአማራ፣ ቤንሻንጉል፣ በጋምቤላ ክልሎች ጦርነት ከለኮሰ መንግስት ጋር መደመር የፖለቲካ ክህደት ተብሎ ይመዘገባል። የአቶ ጌታቸው ወደ ብልጽግና መንደር መኮብለል የአገዛዙን እድፍ የሚያነጣ ህመሙን የሚፈውስ እድሜውን የሚያራዝም ከሆነም እውነትም ትልቅ አሳ አጥምዷል ለማለት ያስችላል። ሆኖም ትላንት በትግራይ ወጣቶች ሳኒታይዘር የሚለው ስያሜ የተሰጠውና ብልጽግና ብዙ ኢንቨስትመንት የተደረገለት አቶ ጌታቸው ወደ ኦህዴድ መንደር ሲቀላቀል ባዶ እጁ ወይም ደግሞ ራቁቱ ነው። አቶ ጌታቸው ወደ ብልጽግና የተቀላቀለው ባዶ እጁን ነው። የፖለቲካ ካፒታሉም በልቶ ጨርሶ ተሸንፎ ወደ ብልጽግና የተደመረ ሰው ነው። አቶ ጌታቸው በትግራይ የጀመረው ፕሮጀክት የብቻውን አልነበረም። ህወሓትን አሸንፎም ትግራይን የመቆጣጠር ፕሮጀክት የኦህዴድ ፕሮጀክት ነው። በመሆኑም ባለፈው 2 ዓመታት በትግራይ በተካሄደው ሰላማዊ የፖለቲካ ትግል ሁለቱም ተሸንፈዋል። የውስጥና የውጭ ተጽዕኖ በመፍጠር ትግራይን የመቆጣጠር ፕሮጀክት ከሽፈዋል። ስለዚህ ጌታቸው ስደተኛም ፖለቲካ ካፒታሉ የተራቆተ ሰው ነው። ከመቀለ ሲወጣ እንኳን በሽሽት ነበር። በሌላው የኢትዮጵያ ክፍል ክብር ከነበረውም ከህወሓት ጋር ተጣብቆም በፈጠረው ታዋቂነት ነው። በመሆኑ ብልጽግና ያጣመደው የሞተ ፈረስ እንጂ ትልቅ አሳ እንዳልሆነም ያረጋግጣል። ወጣና እንደ ሸንበቆ ተንከባለለ እንደ ሙቀጫ የሚለው አባባል የጌታቸውና የጌቶቹ ፖለቲካ አሁናዊ ሁኔታ ይገልጸዋል። ሀሳቡ የተገኘው ከትግራይ አናሊስቲክስ ነው። ስላዳመጣችሁ እናመሰግናለን። ይህ ቅዱስ ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም።